ዲጂታል ማርኬቲንግ ለምን በ2026 ቢዝነሱ ኦንላይን ላይ መገኘት ያለበት 3 ወሳኝ ምክንያቶች። ዓለም ወደ ዲጂታል እየተቀየረች ነው። ኢትዮጵያም እንዲሁ። በ2025-26 ንግዶ በኢንተርኔት ላይ ወይም ኦንላይን ካልሆነ እየሰሩ ያሉት ለተወሰነ ሰዎች ክልል ብቻ ነው። ለምን ዲጂታል ማርኬቲንግ ለአነስተኛም ሆነ ለትልቅ የኢትዮጵያ ቢዝነሶች ግዴታ ሆነ? የመጀመሪያው ደንበኞቹ እዛው ናቸው። ከስተመርስ አር ኦንላይን። አሁን ላይ አብዛኛው ሰው ምርት ወይም አገልግሎት ከመግዛቱ በፊት መረጃ የሚፈልገው በእጁ ባለው ስልክ ነው። ደንበኞች ስሞን ጎግል ወይም ፌስቡክ ላይ ሲፈልጉ ካላገኙ ለእርሶ የሚገባውን ገቢ ለተወዳዳሪው እየሰጡ ነው ማለት ነው። ሁለተኛው ወጪ ቆጣቢ ነው ወይም ኮስት ኢፌክቲቭ። በቲቪ በሬዲዮ ወይም በትላልቅ ቢልቦርዶች ከሚወጣው ከፍተኛ ወጪ አንጻር ዲጂታል ማርኬቲንግ በትንሽ በጀት ትክክለኛውን ደንበኛ ወይም ታርጌት ኦዲየንስ ለይቶ ያገኝሎታል። የሚፈልጉት ሴቶችን ብቻ ነው ወይስ ተማሪዎችን ወይስ ዲጂታል ማርኬቲንግ ይመርጥሎታል? ሶስተኛው ውጤቱ የሚለካው ነው ወይም ሜጀረብል ሪዛልትስ። በነባሩ ማርኬቲንግ ዘዴዎች ስንት ሰው ማስተዋወቂያውን እንዳየው ማወቅ ይከብዳል። በዲጂታል ዓለም ግን ስንት ሰው አየው፣ ስንት ሰው ሊንኩን ነካ፣ ስንት ሰው ገዛ የሚለውን በግልጽ ማየት ስለሚቻል ለማይጠቅም ማስታወቂያ ገንዘብ ማውጣት ያቆማሉ። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁ ሳብስክራይብ ማድረጉን እንዳትረሱ።